እስቲ እኔ ያጎቴን ልጅው አሜሪካው ነው በየቀኑ አዲስ መኪና ይገዛል። ለኔ ግን አንድ ሳንቲም እንኳን ልኮልኝ አያውቅም። ያፈር ዝምድና ባዳ በስንት ጣሙ በእውነት ይቅርታ የኔ እህት ለምን ይረዳሻል? እሱም እኮ የራሱ ህይወት ይኖረዋል። ዘመድ አይደለን እንዴ? እሱ እዛ በድሯል እየተቀማጠለ እሷ እዚህ ቁራሽ ማጣት አለባት እንዴ? መርዳት እኮ ግዴታው ነው። ስሚኝ፣ በደንብ ስሚኝ። ዘመድሽ አንቺን የመርዳት ግዴታ የለበትም። ምናልባት እሱ እዚህ የደረሰው ለፍቶ ተጨንቆ በብዙ ድካም ነው። አንቺ ግን እሱ የከፈለውን መስዋዕትነት ለመክፈል ዝግጁ አይደለሽ። ታዲያ ለምን ዘመድ ይባላል? ለችግር ጊዜ ካልደረሰ። ዝምድና ፍቅር እንጂ ኢንሹራንስነት አይደለም። ማንም ሰው ያንቺን ህይወት የመምራትም ሆነ የማስተዳደር ግዴታ የለበት። ሰው እንኳን ለዘመዱ ለባዳ ቪዛ እየላከ ይሄ ጥጋበኛ ግን 10 ጊዜ ፎቶ የሚለጥፈው ማን አባቱ ስለሆነ ነው። ትላንቱን የረሳ ጥጋበኛ ነው እንጂ። ሰዎች ሲረዱሽ በቸርነታቸው ነው እንጂ ግዴታቸው ሆኖ አይደለም። የሰው እጅ የምታይ ከሆነ ደግሞ እድሜ ልክሽን ተመጽዋች ሆነሽ ትቀሪያለሽ። ግን እኮ አቅም አለው ቢረዳት ምንም አይጎዳም። አቅሙ ቢኖረውም የራሱ ሆነ አላማ አለው። አንቺም አቅም አለሽ፣ አይን ያለሽ፣ እጅ አለሽ፣ እግር አለሽ፣ ጭንቅላት አለሽ። ያጎትሽ ልጅ ላይ የምታባክኙን ንዴት አንቺም ለስራ ብትጠቀሚው ኖሮ አንቺም ዛሬ የሆነ ቦታ ትደርሺ ነበር። ከሰው እጅ ወጥተሽ በራስሽ ጉልበት መቆም ስትጀመሪ ነው አንቺም ለራስሽ ሰው የምትሆኚው። በማያገባህ አትግባ። የኔ ውድ ወይ ግዩዬ ነገ የት ነሽ? ነገ እኮ ረፍቴ ነው ከስንት ጊዜ በኋላ። ነገ የሆነ ፕሮግራም አለብኝ። ስራ ትሸፍኝልኛለሽ? እሺ እሺ እኮ ግን የማልቀረው ኮንሰርት ሆኖብኝ እኮ ነው እንጂ አላስቸግርሽም ነበር። እሺ በቃ እጭ ብዙ ቅድ ነበርኝ። ምንድነው? ስራ ሸፍኝልኝ አለችኝ። ታዲያ እቅድ ካለሽ ለምን እሺ ያልሻት? እኔ ሰው ምንም ነገር ቢጠይቀኝ እምቢ ማለት አልችልም። ግን እሷ የት ለመሄድ ነው አንቺን በረፍት ቀንሽ እንድትገቢላት የፈለገችው? ከጓደኞቿ ጋር ልትዝናና መሰለኝ። በአንቺ የረፍት ቀን እሷ ልትዝናና፣ አንቺ ሞኛ ደግሞ የእሷን ስራ ልትሰሪላት ነው? እሺ ምን ላርግ? እንቢ በይ። አንዳንድ ሰዎች የዋህነትሽን አይተው ይጫወቱብሽ። ክፋቱ ደግሞ ደግነትሽን እንደ ውለታ ሳይሆን እንደ ሞኝነት ይቆጥሩታል። እሱማ ልክ ነው። እምቢ ማለት የራስን ድንበር ማክበር ነው። እምቢ ማለት ስትጀምሪ ለራስሽ ያለሽን ክብር ትመልሻለሽ። ይሄ ደግሞ በሰዎች ዘንድ ያለሽን ዋጋ ከፍ ያደርገዋል። ስለዚህ ካላመንሽበት እምቢ በይ።